እችን ልጅ ይሄኛው ሐዋርያ ወስዶ ደፍሮ ለ9-10 ዓመት ልጆች እየተደፈሩ በተለይ እነዚህ ሆምለስ የሆኑ መጠጊያ የሌላቸው መቀለጃ ናቸው። እዛ ቤተክርስቲያን ውስጥ ግን ማንም ለነዚህ ሴቶች የሚቆም የለም፣ ለነዚህ ህፃናቶች የቆመ የለም። ይሄ መሆን የለበትም። መንግስት አለበት ቦታ እስራኤል ልንሳ ለምሳሌ የስነ ምግባር ችግሮቹ አንዱ ትዳር አለው፣ ሚስት አለችው፣ ልጆች አሉት። ግን በዝሙት ከሌሎች ባለትዳሮች ጋር ካላገቡ ሴቶች ጋር ሲማግጥ እኮ እኛ ምስክሮች ነን፣ እናውቃለን። ይሄንን ወደ ዓለማዊ ፍርድ ቤት ይዘን መሄድ ስለማንችል ነው። ይሄንን ምንድነው የምናደርገው? በውስጥ በኩል ነው። ተው፣ የእግዚአብሔር ቃል ይሄን አይፈቅድም፣ አያዝም። የቦታው እየሄደ የሚሰራው ኃጢአትና ግፍ አሁን ጊዜም የለም፣ ስንቱን ቆጥሯል። እቺ ልጅ ግን አባቷ እንዲጸልይላት ይዞ መጥቶ አባትየው እየተጸለየለት እቺ ልጅ ይሄኛው ሐዋርያ ወስዶ ደፍሮ አርግዛ የ5-6 ወር ልጅ ሲሆን የግዴታ ለጤናዋ ሲባል መወረድ ነበረበት፣ ጽንሱ መሄድ ነበረበት እና ያሳለፈችው መከራ አሁንም ደግሞ ብዙ መከራ አላት። ጉዳዩ በሚስጥር የተያዘ አንድ ጉዳይ አለ። በእስራኤል ተደፍራለች ትባለች፣ በሚስጥር የተያዘ ጉዳይ አለ። ለምን አባቷ አያውቅ፣ እናቷ ናት የምታውቀው ልጅቷ መደፈሯ። ለትዳራቸው ተብሎ ተደብቆ ነው ፋይላቸው የተቀመጠው። እኔ ጋር ግን ያለው ፋይል እሱ ይሄንን ነገር ሲያደርግ፣ እሱ ይሄንን ነገር ሲሰራ ምንም የማይመስላቸው ሌሎች በዙሪያው ያሉ አገልጋዮች አሉ። 14 ዓመት ልጅ ነች፣ ተገዳን የተደፈረችው። የሚያስገርም ነገር ጽንሱ ጾታ ሁሉ ለይቷል። ጾታ እስከ መለየት ደርሷል ጽንሱ። አላምንም ብዬ እኔ ገብቼ ነው ያየሁት። የምትፈልጊበትን አገር ብቻ ንገሪኝና ልጸልይልሽ። አሜሪካ በቃ መፍተዋል። ፓስፖርት ሁሉ ይዘሽ ነው የመጣሽ? which means አንቺ ሬዲ ነበርሽ ማለት ነው። ቤት መሄድ ፈልጋለሁ ግን በሮቼ በጣም ተዘግቷል። ዛሬ ፈንቅለን ከፍተዋል። አሜን። ከማን ጋር ነው አሜሪካ መሄድ የምትፈልጊው? ወደ ቤቴ ሂዱ። አሜን። መንግስት ይድረስልኝ። ባለቤቴ እያንዳንዱን ንብረቴን አንድ ባንድ ከእጄ ወስዶ ባዶ ሊያስቀረኝ ነው። አትሌት ገለቴ ቡርቃ። ገለቴ ቡርቃ ባልተጠበቀ ጊዜና ሰዓት ሚዲያ መስኮት ላይ ቀርባ እንባ ተናነቃት። ነጀላ ዱረጭቴ ህሲብ ጀዴ መጥጣ ጅራ። አትሌት ገለቴ ቡርቃ ምንድነው ያለች?